ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ይድረሳችሁ ያለን የሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን በቅድሚያ ለክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደታ በዓል አደረሳችሁ ወደ ዜናው በመከላከያ ውስጥ የተጀመረው ሹምሽረት የፖለቲካ ሽኩቻ እንደቀጠለ መሆኑ ከመከላከያ ሚኒስቴር ቢሮ የደረሰን መረጃ ያስረዳል በሳሞራ ዩኑስ የሚመራው የጦር ቡድን የጦር አለቃ ጣረ መኮንንን ካስወገደ በኋላ በመከላከያ ውስጥ የተጀመረው ሹምሽረት የፖለቲካ ሽኩቻ አሁንም ተፋፍሞ ቀጥሏል በሳሞራ ዩኑስ የሚመራው የወያኔ ጦር ቡድን የጦር አለቃ ጣረ መኮንንን ካሸነፈው ወዲህ ጋብ ብሎ የነበረው ሹምሽረት አሁን በአዲሱ መልክ በወዛው ቀጥሏል በዚህ መሰረት የምስራቅ አዛዥ የጦር አለቃ መብራቱ ገብረ እግዚአብሔር ከአዛዥነታቸው በመነሳቱ በምስምትክ የጦር አዛዥ ጌታቸው የሚባለው ተተክቷል የጦር አለቃ ጣረ መኮንን ከሰሜን ጦር አዛዥ ከተነሳ ወዲህ ቦታው ባዶ ስለነበረ የሰሜን ጦር አዛዥ ገብሬ አየለ የተሰጠ ሲሆን ብዙዎች በእስርና በቶርቸር የቁም ስቃይ የሚያዩበት ማዕከላዊ የጦር አለቃ አበባ ደሳለኝ ከቦታው ተነስቶ ሌላ የትግራይ ተወላጅ ስሙ ያልተገለጸ መሾሙ ታውቋል መንግስት ከአማጺያን ከተቃዋሚ ኃይሎች ጋር የሚያደርገው ግብግብ እያሳሰበው በመምጣቱ አንድ አዲስ ጸረ ሽብር ጦር ኃይል በ6 ወር ውስጥ አሰልጥኖ ማስመረቁ ታወቀ ጦሩ በምዕራብ እዝ የሰለጠነና ለከተማ ለሽምቅ ውጊያ በመቋቋም እና በማጥቃት ምቹ ሆኖ የሰለጠነ ሲሆን በጋምቤላ ያለውን ችግር በዚህ ጦር ተከሻለ ማሳረፉን ታማኝ ምንጮቻችን ገለጹ የወያኔ አገዛዝ በጋምቤላ ስለሚሸጠውና ስለሚያከራየው ለመሬት ከንቱ ዲስኩር እየነዛ ቢገኝም በአካባቢው እጅግ የከፋ ከቀን ወደ ቀን ወታደራዊ ግጭቶች እየተባባሱ መምጣቱ ይታወቃል እንዲሁም በተለያየ ኦሮሚያ ክልሎች እጅግ እየከፋ የመጣው ግጭቶች እንዲሁም ተቃዋሚ ቡድኖች የኢትዮጵያ መንግስት ጦር እያጠቁ እንዳለ ታማኝ ምንጮቻችን ይገልጻሉ መኖሪያና የሥራ ፍቃድ የሌላቸው በሐጅና በኡምራ እንዲሁም በባህር ገብተው ሳውዲ አረቢያ የሚገኙ ዜጎች ወደ ሀገራቸው እንዲገቡ መንግስት ባደረገው ጥሪ እጃቸውን የሰጡ በርካቶች ናቸው ኢትዮጵያን የሚገኙበት የሳውዲ አረቢያ ሸሚዚ መጠለያ ውስጥ መጠነኛ ሁከት ተቀስቅሶ ነበር እጃቸውን ሰጥተው ሸሚዚ መጠለያ ከአንድ ወር ያላነሰ ለቆዩና ሰነዳቸው ተሟልቷል ለተባሉት አውሮፕላን ባለመቅረቡ እና እንዲሁም ከ45 ኪሎ በላይ ዕቃ አይፈቀደ በመባሉ በተፈጠረው መጓላት ከትናንትና በስቲያ ከቀጥር በኋላ መጠነኛ ሁከት ተቀስቅሶ እንደነበረ ለመረዳት ተችሏል ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋር ብዙዎች ለነጻነታቸው ሲሉ ሕይወታቸውን ገብረዋል አጥንታቸውን ከስክሰው ደማቸውን አፍሰው ለዚህ ትውልድ አደራን አስተላልፈዋል ያዋቆጉቱ አብዱላ ገነሞ ያባሩቱምሳ የለሞ ዛሬ የቁቤ ጄነሬሽን የተባለው ያባቶቹን አደራ አንግቦ ወደፊት እየገሰገሰ ይገኛል የወደፊት መገስገሱ ያሰጋቸው አንዳንዶቹ በኦሮሞ ላይ ያላስፈላጊ ዘመቻ ከፍተው እየተንቀሳቀሱ ይገኛሉ ከዚህ ውስጥ የሞሬሽ ሊቀመንበር የሆኑት የኦሮሞ ህዝብ እንደማያስብና ከባህር ወንዝ ወይም ከህንድ ውቅያኖስ እንደወጣ በድፍረት ሲናገሩ ሰምተናል ሰላምታውን አረሳውም የተከበራችሁ አድማጮቻችን እንደምሰንብታችኋል እንደምከርማችኋል ዛሬ ተወዳጁ ድምጻዊን ሃጫሉ ሁንዴሳን እጄ ቀርብ ያለው ከአጫሉ ጋራ አንዳንድ ነገሮችን እንወያያለን አጫሉ ወደ አኖሌ ሄዶ ፎቶ ተነስቷል ለምን ሄደ ይሆን እስኪ ከዚህ ከቀመር ዜማ በኋላ እንግዳዬን እጄ ቀርባለሁ ተወዳጁ ድምጻዊ ቀመር አዲስ የዘፈነውን ዘፈን ይመችህ እንላለን ለኦሮሞ ህዝብ ጀባ የለሞከቱ ከንጃ You said again so Babure no again
ililbeedagas Ambata dubbadhu Walaita dubbadhu Hadiya dubbadhu Sidama dubbadhu Madagara ketsa Harari dubbadhu Gurage dubbadhu Orkobba dubbadhu Somale dubbadhu Madagara ketsa Ilmanama jechun malikanisa Yonasun kabane Tikone kesa Esan rarafa Esan rajita Harale ilmisan urratidijita Atunyana beitu Senana dubat Hitlari Afrika Nilik binensa So kanasa nada chune male Ninilik namami Farudan intole Indagane Inirafane Sina guyagale Armamura anule La fejala kotule Sina bolsa gabu itita umata icha halun bego hamtura fakata tutukan bayete letio tabata chalanko janida tupatenda gaye anole no mate sakale no gaye utani sakale matadi kaya oromo falmacho ngarayo oke sakale madad kaya oromo falmacho ngarayo polke ya tabarsa ya bamsa tabarsa yo profeta derma dambu pasa sabne chukul fame na awali tomsa إيا دبرسا سيداما تنس هادية تناغر يوستهن قسل إياله توداجو دمزاوي كامر يوسف زفنوان بونتو አናኛቱ ነው የሚባለው በጣም የሚደነቅ ስራዎች ሰርቷል እንግዲህ አጫሉ ሁንዴሳ ለቃለ መጠየቁ ፍቃደኛ ሆነ ስለቀረብክ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም ባድማጮች የስም ከልብ አመሰግናለሁ እንኳን ደህና መጣ አጫሉ እኔም በጣም ነው ማመሰግነው እንኳን ደህና ቆየኝ አመሰግናለሁ አጫሉ አንድ ነገር ሰምቻለሁ ፌስቡክ ላይ ማይቻለሁኝ አጫሉ ወደ አኖሌ ሄዶ ፎቶ ተነስቷል የሚባልም ነገር ሰማው ከዛን ፌስቡክን ሳይ ዛይድ እንደተነሳ አይቻለሁኝ አኖሌ አጫሉ ምን ልታደርግ ነው ሄድከው አንዳንድ ጊዜ ሲነገር አኖሌ ተሰራው በልቦለድ መጽሐፍ የተነሳ እንደሆነ ስለሚነገር ነው ምናልባት እሱን ለማየት ብለን ሄድከው እውነትህን ነው ከ8 ወር ከ7 ወር በፊት ወደ አወዳስኮ ስፍራ ሄጄ ነበረ እንግዲህ አንድ ማህበረሰብ ወይም አንድ ሶሳይቲ የሚታወቀው በሀገሩ በቋንቋው በባህሉ በማንነቱ በሃይማኖቱና በታሪኩ ነውና እኔም የተወለድኩት ከኦሮሞ ማህበረሰብ ነው ያደግኩትም የኦሮሞ ማህበረሰብ ነው ያሳደገኝ ባህሌም ያው የኦሮሞ ባህል ነው ማለት ነው ቋንቋ ያፋን ኦሮሞ ነው
ስለዚህ ታሪክ የምን ይመስላል የሚለውን እንደ አንድ ኦሮሞ ተወላጅም ይሁን እንደ አንድ ኦሮሞ አርቲስት ማወቅ ግድ ስለሚለኝ እንግዲህ እንደሚታወቀው ታሪክ ሲወርድ ሲዋረድ እንደመጣው ያው ጥሩም አለ መጥፎም አለ የኦሮሞ ህዝብ እነሆ ከ130 ዓመት በላይ ሆኖታል ማለት ነው በአድ እጅ ከወደቀ እንዴት ነው በአድ እጅ የወደቀው ብሎ ማወቁንም እንደ አንድ ትውልድ ማወቅ ግድ ስለሚለኝ ወደ አኖሌና ወደ ጨለንቆ ለመሄድ ተገድጃለሁ ማለት ነው ምክንያቱም አኖሌ በሚገኝ የኦሮሞ ተወላጅና በጨለንቆ የሚገኝ የኦሮሞ ተወላጆች ላይ የተወሰደው በጣም ዘግናኝ የሆነ እርምጃ ስሰማ ነው ያደግኩት ምናልባት እዛ አካባቢ ላይ የተወሰደው እርምጃ በጣም ዘግናኝ ከመሆኑ የተነሳ ገነው እንጂ በተለያዩ ኦሮሞ አካባቢዎች በኦሮሞ ክልሎች ላይ ማን ነው ጎዲና ማለት ምንድነው በአማርኛ ዞኖች ላይ ዞኖች ላይ የተወሰደውን አሰቃቂ እርምጃ ነው ማለት ነው ገብቷል እና ወደ አኖሌ የሄድኩበት ምክንያት እዛ አካባቢ ላይ የተደረገውን ነገር እዛው አካባቢ ተወልደው ከአያት ቅድመ አያቶቻቸው የሰሙትን ታሪክ በቦታው ላይ ተገኝቼ ሊነግሩኝ ፈልጌ ነበር የሄድኩት እኔ ሲሄድ ምናልባት አውልቱ አሁን እንደምታየው አሁን ወደ ማለቁ ደረጃ ደርሷል መሰለኝ ያኔ ገና እየተባለ ነበር ማለት ነው ሄጄ ምናልባት ፌስቡክ ላይ ያያቸውን በግራና በቀኝ ከፍያቸው ተነስተውትን ሰዎች እድሜያቸው ከ50 እስከ 60 ምናምን የሚሆኑ ሰዎች ናቸው እነሱን ጠይቄ ለመረዳት ሞክሬያለሁ ማለት ነው እንጂ ያለ ለዛ ነው ዳኖ ሊሄድኩት መልካም ቀደም ፓልቶክ ስከታተል ነበር የደፍተራ ፓልቶክ የሚባለውን እዚህ አኖሌ ሐውልትን እንዲፈርስ ዘመቻ እናካሄዳለን የሚል ቅስቀሳ ተጀምሯል ሌላው ደግሞ የሞሮሽ ሊቀመንበር አኖሌ የሚባል ጀግና ፈጠረ እና ሐውልት ቆመለት ሲሉ ተናግረዋል በልቦለድም ተነስቶ የኦሮሞ ህዝብ ያንን ሐውልት እንዳቆመ ነው የሚገልጹትና አንተ አርቲስት ነህ እንደ አርቲስትነትህ ከሄደህ ሰዎችንም ታሪክህንም ለማወቅ አይተሃልና ምንድን ነበር ያሉ ምናልባት እንደው ልቦለድ ይሆን እንዲያ ነገር አሁን እኔ እንግዲህ አሁን ያልከው እየተወራ መሆኑን ካንተ ብቻ ሳይሆን ያው ካሉት ሶሻል ሚዲያዎች መስማት ሞክሬያለሁና እየሰማውም ነው ሰው የሚያውቁትን ያለ የተናገሩት ማለት እውነት ለመናገር አኖሌ ሄጄ እነዛን ሽማግሌዎች ያናገርኳቸው አሁን ያልከኝን ልቦለድ ያነበቡ ሰዎች አይደሉም ኦሮሞ ቋንቋ ተናጋሪዎች ናቸው ግን በዛች ቦታ ላይ አያቶቻቸው እንደሞቱ የአያቶቻቸው መቃብር ላይ ቆሞ ነው አያቶቻቸው በግፍ እንደተገደሉ የነገሩኝ እና አሁን መተለው መጽሐፍ ማን ገብረአብ ነው ያልከኝ ተስፋዬ ገብረአብ ምናልባት ተስፋዬ ገብረአብ የአማርኛ ቋንቋ ተናጋሪዎች እንዲያውቁት ወይም እንዲገባቸው አድርጎ በዛ ሰዓት የተደረገውን ነገር አድርጎ ጽፎላቸው ነው ተስፋዬ ገብረአብም የጻፈው ከነዚህ ነው የጂያ ካናገርኳቸው ሀገር ሽማግሌዎች ጠይቆ እንጂ ቦታው ላይ ኖሮም የሚጽፈው ነገር የለም ስለዚህ ምንም የሚያገናኘው ነገር የለም ለፈልጌ ነው ከሱ መጽሐፍ ጋር ምናልባት እነሱ ያባቸው በሱ መጽሐፍ ነው የሚያውቁት እሱ መጽሐፍ አንብቦ ይሆናል የሚያውቁት እኛ የምናውቀው ሌላ ታሪክ ነው ከዛም መጽሐፍ በላይ ነው የምናውቀው እኛን ያሳወቁን ደግሞ አያት ቅድመ አያቶቻችን ናቸው አያቶቻችን ቅድመ አያቶቻችን ዝም ብሎ አልተሸነፉም በዋዛ አልተሸነፉም መልካም እንግዲህ ምናልባት ይሄን ዘፈን የሞቱን የተሸነፉት ግን ዝም ብለውም አልሞቱም ለልጆቻቸው ለልጆቻቸው እየተነገረን ነው ሲወርድ ሲዋረድ የመጣውና ይሄን እያወቀን ያደግነው ስለዚህ እነሱ አሁን አጓሮ እንደሚፈጥሩትም አይደለም ምናልባት ለዛች ሀገር ዘለቄታ ሰላም የሚታሰብ ከሆነ ከዚህ አካሄዳቸው ቢቆጠቡ ጥሩ ይመስለኛል
መልካም አጫሉ አንድ ዘፈን ዘፍነሃል ሰባ ቁልቁሉ ጥሬሰኒ ብለህ ዘፍነሃል ይሄ ሐውልት ከመቆሙ በፊት መሰለኝ አንተ ይሄን ዘፈን የዘፈንከው ከዛ በፊትም እንደዛ አይነት ነገር ነበረ ማለት ነው ይሄስ የኦሮሞ ህዝብ ላይ ምናልባት ይሄ ምንም አዲስ ነገር የለውም ያው አሁን ጭቅጭቁ የተነሳው ምናልባት የአኖሌን ሐውልት አይተው ምናምን ብቻ ሳይሆን ሲጀመር ከዚህም በፊት ምን አይነት ታሪክ እንደነበረ እነሱም ያውቁታል ማንንም ከሚያውቀው በላይ ያውቁታል አሁን እንደዚህ እንትንም ግን ስጋት ነው እንዲያደርጋቸው ምክንያቱም ትውልዱ ወዴት እየሄደ ነው ያለው ሚኒሊክ የሚባል ሰው ለአማርኛ ቋንቋ ተናጋሪዎች ትልቅ ባለውለታ ባንቻቹና ይገርማል ሊገርምም አይገባም ገብቷል እንደ አምላክ ቢያዩትም አይገርምንም ሚኒሊክ የሚሉት በዛች አድዋ ጦርነት አንድ ትልቅ በዛች አድዋ ጦርነት ላይ ደግሞ የአንድ ብሔር እንትን ብቻ አይደለም አስተዋጽኦ አይደለም ገብቷል አይደለም ሲጀመር ይሄ እንደ ጄኖሳይድ የተፈጀው የኦሮሞ ህዝብ የቱለማ ኦሮሞ ነው ከዚህ ሄዶ ያድዋን ጦርነት ያስከፈለው 6 ወር ሙሉ ሄዶ ተጉዞ ማለት ስለዛ ማውራት አያስፈልግም ዞሮ ግን ይሄ ትውልድ ወዴት እየሄደ ነው የሚለው ነገር እነሱን ያሰጋቸዋል ድሮና ዘንድሮ አንድ አይደለም እውነት ነው ሊያሰጋቸውም ይገባል ሲጀመር ሚኒሊክ ሐውልት ፒያሳ ላይ ቆሞ ያኖሌ ሐውልት ከሚኒሊክ ሐውልት በ200 ኪሎ ሜትር ርቀት ላይ ሲቆም ነገ ከነጎዲያ የሚመጣው ትውልድ ይሄ ሐውልት ምንድነው እንደዚህ ለአይን የማይመች ለአይምሮም የሚከብድ ምንድነው ብሎ መጠየቁ አይደለም ሲጠይቅ በዚህም ጊዜ እኮ ያንተን አያት ቀደማያቶች እንደዚህ ያደርጉ ነው ማንንም ይባል እንደዚህ እንግዲህ አዲስ አበባ ሲመጡ እሱ ደግሞ ጦርና ጋሻ ይዞ ቆሟል ቁጭ ብሏል ማለት ነው ያ ከኦሮሞ ከተማው ፈረስ ላይ ቁጭ ብሏል ስለዚህ ምን ይሰራል ብሎ ትውልዱን ይጠይቅ ነው ማለት ስለዚህ ከዚህ የተነሳ ስጋታቸው ይሄ ነው ዞሮ ግን ስጋታቸው እንዳለ ሆኖ ግን ለዘለቄታው የሚያዋጣው የተደረገውን ነገር ይሄን የተበደለውን አንተ እኮ የተበደልከው በወቅቱ ትክክል ነበር በደለህን አምነ መቀበል አለብህ ብለው ታዲያ ለዛች ሀገር ማሰብ ወይ ደግሞ እኔ ነኝ አንደኛ ብሎ አይደለም ሲጀመር መቃወም የነበረባቸው እነሱ ነበሩ እንግዲህ አይኖራቸው በላይ ነው ይሄን ሰው ነው እንዳልኩ አንድ ማህበረሰብ የሚታወቀው በቋንቋው በባህሉ በሃይማኖቱና በሀገሩ ነው ይሄ ሰውዬ የአማርኛን ቋንቋ የአማርኛን ባህል ክርስትና ሃይማኖትን ወደ 83 ብሔርና ብሔረሰቦች ይዞ ገብቷል በኃይል ገብቶም ለነፍስም ለስጋም ብሎ ነው ገብቷል ከአማርኛ ውጪ ማንኛውም ቋንቋ መናገር የለበትም ብሎ በመላው ሀገሪቷ ላይ በኃይል የትኛው ኦሮሞ ብቻ አይደለም እኮ ኦሮሞ ለምሳሌ ኦሮሞ በዛ ሀገር ላይ ብዙ ጊዜዎች ነገር ሲናገር እንደ ዘረኛ እንደ ነገር እንትን የሚለው የኦሮሞ ከሰፈረበት የቆፋትና ከሶሳይቲ ግዝበት ነው ከብዛቱ ተነስቶ ነው በቃ ከነገቲቭ የሚጀምረው በዛች ሀገር ላይ የሆነች ነገር እንትን ካለ የሱ ነገር በጣም ብዙ ብሔርና ብሔረሰቦችን ከሚኒሊክ ብታይ መስማት የማይፈልጉ ብሔረሰቦች አሉ ማንንም ሰው በዚች ምድር ላይ ሲኖር በነፃነት ነው የተፈጠረው በነፃነት ነው መኖር ያለበት ገባ ማንንም ሰው በኃይል መጥቶ አንተን እንትን ሲል ተቀበለው አትችልም እኚህ ሰዎች ይሄን ተቀበሉ ነው የሚሉ ዛሬ ግን ለዛች ሀገር የሚያስቡ ሰዎች ናቸው ነው ሲጀመር እኔም ፐርሰናሊ ብትጠይቀኝ አልሰማውም እየሰማው ያደኩት እንዳልሰማው ያደርገኛል እንደሰማው እንኳን አያደርገኝም ገብቷል አይደል ጭራሹኑ ምንድነው የሚያደርገኝ እኔ የኋሊት እንደሚሄድ ኋላ እየጎተተኝ እኮ ስለዚህ እነዚህ ሰዎች ምናልባት ለሀገሪቷ ማሰባቸው ጥሩ ሆኖ ሳለ አስተሳሰባቸውን ግን ቢያስተካክሉ ጥሩ ነው የሚመስለኝ እኔ እውነት ለዛች ሀገር የሚያስቡ ከሆነ መልካም ለአንድ ቋንቋና ለአንድ ብሔር ነው የምናስበው ደግሞ ካሉ ውጤቱን ያውቃል መልካም አጫሉ ቀደም ስትገልጽ የኦሮሞ ፈረስ ብለሃል ፈረሱም የኦሮሞ ነው ማለት ነው ሱቆ ነጋሪት እየጎተተ ባያን የመጣው ምን አለው ፈረስ ጀመር ያን ፈረስ ማወቅ ከፈለክ የአንድ የገላን ኦሮሞ ኢዳ ደበሌ ይባላል ያ ፈረሰኛ በዛን ሰዓት ንጉስ የሚባለው ወቅቱ
ጉክስ ነገር ማየት ይወዳል የሚባለው እንደሰማሁት እና ሲዳ ደበል የሚባለው የገላን ኦሮሞ ፈረሰኛ ነው ፈረሱም የቷይን ቶሎ የሚገባ ነው ገብቷል ካልቾና ገብስ ነው እየቀለበ የቱለማ ኦሮሞ ነው ፈረሱን የሚያደልበው ማለት ነውና በዛ ጉክስ ላይ በጣም በተለያዩ ጉክሶች ለፌመስ ስለሆነ ያሰው በዛ ንጉሱ ብሎ በሚያይበት ሰዓት ላይ ያ ፈረሰኛ እንዲገኝ ያው ንጉሱ አሽከሮች እንትን ይባላል ማለት ነው ያ ፈረሰኛ ፈረሱን እዛ ገርማምሱ ይባላል በኦሮምኛ እንግዲህ በአማርኛ ምን እንደሆነ አላውቅም እንትን ይያለው ሳለ ነው እንግዲህ ብቻ ፈረሱን ብቻ ተቀብሎት ለእንዳንተ አይነቱ ተራሱ አይሆንም ብሎት ለንጉስ ነው የሚገባው ብሎት ፈረሱን ተቀብሎት እንግዲህ እዛ ላይ ወዴት ተብሎ ፎቶውን ታያለ እንግዲህ ያው እና የኦሮሞ ከፈረሱም ለጥያቄ አለ ያ ፈረስ በሌብነት እንትን ያለ ፈረስ ነው እንጂ የራሱ አይደለም ገብቷል ሲጀመር ፈረሱን ብቻ ሳይሆን የሱ ሐውልት የቆመበት ቦታ እንኳን የኦዳ ያኢ ጉለሌ ነው ኦዳ በኦሮሞ ህዝብ ዘንድ ትልቅ ስፍራ ያለው እነሱ ጋር ምንም ላይሆን ይችላል ገብቷል ሲጀመር ምንም ነገር የሚሆነው እንኳን ያለ ምክንያት አይደለም ገብቷል እነዛ ሰዎች በዛን ሰዓት እነዛ ፊውዳሎች እንዲያደርጉት ነገር በጣም ያንዳንዷ ነገር ከታሪክ ጋር እንትን ያለች ነገር ማለት ያ ኦዳ ተነቅሎ ነው የሷው እዛ ጋር የቆመው የቱለማ ኦሮሞ የጉለሌ ጎሳ ኦዳ ያኢ ጉለሌ ይባላል እዛ ሸንጎ የሚቀመጡበት ቦታ ከዛ ቦታ ላይ እንኳን የኦሮሞ ጥያቄ አለ ይሄን እንኳን አያጡት ምናልባት አሁን አያጡትም ዳቁትም ደግሞ ወደፊት ሊፈጠር የሚችለውን ነገር ይገምቱታል ለዳ ነው እንደዛ የሚፎርሹት ብዬ ነው ማስበው ስለዚህ አሁን ሰባ ቁልቁሉ ጥሬሰን የሚለው ዘፈን ከዚህ ጋር የተያያዘ ነው ማለት ነው አው እውነት እዚህ ጋር ነው በቃ ስለዚህ ምንም እንግዲህ ስለዛች ሀገር ላይ ያ ብሄር ቃል ነው ስለእውነት ነው ማለት በኦሮምኛ የሆነ ተረት አለ ሰገሊ ሲለማን ሰገል ከንኮ ቅራጪ እንደርቡ ይጣደው እንዲገባቸው ተተረጉምላቸው በቀኝም የታለብ ዘጠና ለኔ ከገላ ያልፈም ማለች ድመት እንደሚባለው ነገር ነው ገባ በቀኝም የታለብ ዘጠና ቀጥታ በአማርኛ ተተረጉምላቸው ነውና ምን ለፈልጌ ነው የኦሮሞ በዛች ሀገር ላይ እንደዛ በዛች ሀገር ምንም አይነት ሳክሪፋይስ ማይክፈልም እሱ እንደበታች እሱ እንደጠላት እሱ ያቺን ሀገር እንደ አፍራሽ በድሮ እስከ ዘንድሮ ነው ራስ ጎበና መቼ መስጋና አገኘ ማት ነገር አድርጎለት በመጣጣረ ለዛ የሆነ ነገር አድርጎ የገደለው እና አፍተ ጊዮርጊስ ዲናግዴ ምንድነው ያገኙት ከሱ ምንም ያገኙት ነገር የለም ምን ለፈልግ ያ መንፈስ አለ እስካሁን ድረስ ይሄ ውድስት እንኳን አለ ምናየው ነገር አለ እኮ በጣም አለቀቃቸው ተነቅሎ አልወጣም ነው ሊለቃቸው እንደማይችልም የተባለለታቸው ነው ነገርኩ እኮ አንተ አንድን ቋንቋ 84 ቋንቋ ባለበት ሀገር 84 ብሔረሰብ ባለበት ሀገር ላይ አንድን ቋንቋ ኦኬ ወዶ ቢሆን ኦኬ ምንም ችግር የለውም በመፈቃቀድ ቢሆን ሁላችንም የተለያየ ቋንቋ ተናግረን ነው አንድ አረጋት እንበል እንግዲህ ኢትዮጵያን አንድ አረጋት ምን አረጋት ተብሎ ነው የሚወራል አረጋት ያደረጋት እንዴት ነው በፍላጎት ነው በማስገደድ ነው በማስገደድ ውስጥ እንኳን እንዴት ነው ያስገደደው ነው ትልቁ ነገር ይጀምር ታቀማችን በላይ ነው እንነጋገር ከተባለ አይደለም ተነካክተን የሆነ ይሄን ህዝብ ነካክተውት አይደለም ለዚህ ሻስቡት ራሱ እስቲ ምን ብለና እንለፈው ብለህ ራሱን ተስክተለው ተነክተህ አይደለም ይዘልልና ቦክስ የተደረገው ነገር እንዳለ ከሰው ልጅ አይኖሮ በላይ ነው እና እንደዛ ነው ሰበኩል ሁሉ ማፍጡሬሰን ያልኩበት ምክንያት እንግዲህ ያው ይሄን ጽሁፍ ያለ ስም ስለምሰጡት ምናምን ያው እናንተ ኢንተርቪው እናረጋው በአማርኛ ስለሆነ ያው መልካም እዚህ ዘፈን ላይ ራሱን የጥያቄ ያለኝ አጫሉ እዚህ ዘፈን ላይ ራሱን የጥያቄ ያለኝ ምንድነው ኦሮሚያን አንለቅም የራስን ሀገር ማን ይለቃል የሚል ነገር ዘፍነሃል የኦሮሞ ህዝብ ደግሞ የመጣው ከህንድ ውቅያኖስ ነው በሰው ሀገር ላይ አንተ አሁን እንደዛ ሙጭጭ ድርቅ ብለህ አለቅም ብለህ መስፈን እንደው አግባብ ነው ብለህ ታስባለህ ታረጋዋል እንግዲህ ምን ማለት ነው ሀገሬን ማጥፈው ነኝ ቋንቋዬን ማጥፈው ነኝ ባህሌን ማጥፈው ነኝ ታሪኬን ማጥፈው እሱም አውቋል ታይርኩ
የሆነ አማርኛ ዘፈን አስታወስኩ ሲጀመርኮ ኦሮሚያን ክልል እንደሚፈልጉት እናቀል ቡና የለም እንጂ ቡናማ ቢኖር ወይ ሀገር ጎንደር የሚል ዘፈን ሰምተታቃል ያው አፌን የፈተውት በአማርኛም ቢሆን እንደምን እንደመሰንጠቅ ተሞክረው ቡናና ወርቅ ቢኖር ሊገነጥሉት ነበር እንጂ ኦሮሚያ ሲጀመርቶ እሱን እንተዋወቃለን ምን እንዲህ የሚያወሩት የሰለሞን ዘርነን ብለው አምባጓሮ የሚፈጥሩ ሰዎች ናቸው እነዳይት ዘርነንኛ ብለው ቆዋን የሚያወሩ ሰዎች ናቸው አዲሲኒያው ሲጀመር አሁንም እነሱ ለራሳቸው ልክ ናቸው ልክኛ ለራሳችን ልክ እንደሆነ ማለት ነው ሲጀመር ግን በዚህ ዘመን ነው አሁን ያለንበትን ጊዜ ለማውጣት የተሳናቸው እነሱ እንዳያስቡት ህዝቡን ወደ ኋላ ለመመለስ በጣም ይከብዳል በቃ የሚያስከፍለው ነገርም ደግሞ እጅግ በጣም ከባድ ነው ወል እኔ ለማስፈራራት አይደለም ራሴን አውቄ ነው ያደግኩት ራሴን ያወቅኩ ነው ያደግኩት አይ እኔ ነኝ የማቀል ለሌላኛ አይችልም ማንንም ሰው አንተ እኮ እንዲና በማንነት አከብራለሁ ብሎኝ እንደዚህ እኔ እኮ እንደዚህ ነኝ መኖር ከተቻለ ተኖራለህ አሁን ፈረንጅ ሀገር አይደል ያለነው ፈረንጆች አሳልፈን ሲሉ ኤክስኪውዝ ሚ ነው የሚሉት በቃ ብዙ አብዛኛዎቹም የሚፎክሩት ደግሞ እዚህ ኖሮ ነው እዚህ እንኳን ኖረው ከነጮቹ ምንም የተማሩት ነገር የለም አለ እኔ ነኝ የማቀልህ ነው የሚሉት እዛች ሀገር ላይ እኔ ነኝ የማቀልህ የሚሉ ሰዎች ናቸው እድሜያቸውን የፈጁት ያ ደላይ አይሰራም ያለፈበት ነው አዎ በጣም ብዙ ጊዜ የቆዩ ሰዎች ካሉ ያልጠበቁትን ነገር ነው የሚያዩት አያውቁም እነሱ የፋሏት ኢትዮጵያ አይደለችም አሁን እዛ ሀገር ቤት ያለችው ሌላ አኛኩም መጥቶ አዲስ አበባ ላይ መጨፈር ይችላል ኑዌሩም መጥቶ ራቁቱን ሐመሩም መጥቶ አዲስ አበባ ላይ መጨፈር ይችላል በእነሱ ጊዜ አዲስ አበባ ላይ መጨፈር አይደል ዞሮ ከዚህ ጋር ወደ ተሻሻለው ነገር ነው ወደ ፊት የሚሄደው ወደ ኋላ ይልቁንስ እነሱ ወደ ኋላ ሊመልሱት እንዳይሞክሩ ቀላል ዋጋ ተከፍሎበትም አይደለም የመጣው ገና ይከፈልበታል ከዚህ በተሻለ ለማስኬድ መልካም ይሄን እስኪ አንድ ጥያቄ ላክልና ምናልባት ሰባው ቁልቁሉ ጡሬሰን የሚለው ወይ እኔ ዘፍነዋለሁ ወይ አንተ ትዘፍነዋለህ አጫሉ እስኪ ስለሚኒሊክ ያለ አመለካከት ምንድነው ስለሚኒሊክ ያለ አመለካከት ምንድነው እንዴት ገመግማቸዋል ሚኒሊክ እንዴት ታያቸዋለህ አረመኑን ገመገመዋለሁ እሱን እሳቸው ብለዋል እንዴ በጣም አረመኔ ጨካኝ ገብቷል ለዛሬዋ እርስ በርስ ጦርነት አገሪቷን የዳረገ ገብቷል እዛች ሀገር ላይ ማንንም እንደ ሰው ተያይቶ ተከባብሮ መኖር እንዳይቻልባት ያደረገ እነሱ የሚስሉብንን ስዕልቶ በዛች ባድዋ ጦርነት ሰበብ አድርገው የሚስሉትን ስዕልቶ ለኔ የአያት ቅድመ አያቶቼ ነፍሰ ገዳይ እንግዲህ ምናልባት እሱ እንዲህ ስላደረገ ምን መደረግ አለበት ካልከኝ አላውቀውም ይሄ ነው ብዬ ልነግርህ አልችልም ግን ለሱ በፍጹም ጥሩ አመለካከት የለኝም እንዲኖረኝም ተርግ ያላደኩም ስለዚህ በጣም ለኔ በጣም ክፉ ሰው ነው በጣም መልካም እስኪ ከዚህ ዜማ በኋላ ድጋሚ እንገናኛለን ተወዳጁ ድምጻዊ አሁንም ቆይታ ከኛ ጋር ያደርጋል አጫሉ ይቀጥላል ኢኑማ ትክሴ ማለኩ ለቶ አሹፌ ባታሎንጋ አብሱ ኢኑማ ረፌ ማለላ ለሚ ተኩማ ደቡ ነመራ አብሱ አላያና ለዩማ ማልቱ ወላያ አኑሩ ፈጀደይ አላጋና ደጉማ ማልቱ ወላጋ አዳም ፊረጀደይ ኦቦርታ ኦርሚናማ ባቱ የዋባኖ ፊ ባተቴ ማለይ ሮሮ ኦርመራ ዱፍቴ ሮሮ ዲነራ ዱፍቴ
malo oh abado watamale malo 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 biya orma adakun namatibu galun namatibai biya ofi yaga hadisa garbo adun namanarbu jaran chamsa duftabo birra ayasa wilenko saya nobori chamsa sinufnu birra chamsa sinufnu birra kinufnu kalo nutti bitani kalo nutti bitani kalo nutti bitani burdanna nalbe danu fitani malo 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 jabilo tako ya jabilo ta oda jala kanna manyatu nu kessa jira jabilo tako ya jabilo ta oda jala kanna manyatu nu kessa jira amalo mana makero jabesa odu sobama odesa sababul kuluma uresa emude agar batisa biya ofi mantu gatisa emude agar batisa biya ofi mantu gatisa kana gadita bi alesa mana makero jabesa odu darama odesa sababul kuluma uresa emude agar batisa oromia mantu gatisa emude የተወደዳችሁ አድማጮች አሁንም ተወዳጁ ድምጻዊ ከኛ ጋራ ቆይታ ያደርጋል ስለ ዜማው ሀጫሉ በጣም አመሰግናለሁ እኔም በጣም አመሰግናለሁ መልካም ሀጫሉ አንድ ዘፋኝ በተለያየ ኦሮሚያ ክልል ዞሮ ኮንሰርቱን እንዲያሳይ ከበደሌ ቢራ ፋብሪካ ጋራ ውል አድርጎ ነበር በሰጠው ቃለ መጠየቅ ላይ አንድ መጽሔት ጋራ የሚኒሊክ ያደረጉት ጦርነት ቅዱስ ጦርነት እንደሆነ ገልጿል የኮንሰርቱ ዓላማ የፍቅር ጉዞ የሚል ነው እዚህ ጋር ደግሞ ሌላ ነገር ነው ሁለቱ ተጋጨብኝና ነው የኦሮሞ ህዝብን ያስቆጣው ምክንያት ምንድነው በነገራችን ቴድሮስ በዚህ ኮንሰርት ላይ ያጣው 10 ሚሊዮን ብር እንደሆነ እየተገለጸ ይገኛል ለምንድነው የኦሮሞ ህዝብ የተቆጣው ምን ግልጽ እኮ ነው ምናልባት አንተ ነው ሜዲክ ኢትዮጵያን አንድ ለማድረግ የወሰደው እርምጃ ቅዱስ ጦርነት ነው ተብሎ ኢንተርቪው እንደተሰጠን ያው ከተለያዩ ሶሻል ሚዲያዎች ምናምን ሰምተናል ምናልባት ለነሱ ቅዱስ ነው ለኛ ደግሞ ርኩስ ነው እንደ አንድ ኦሮሞ ጀመረ የጦርነት ቅዱስም የለው የጦርነት ቅዱስ ካለው ያጸፋ ቅዱስ ሊኖረው ነው ማለት ነው የበቀል ቅዱስ ሊኖረው ነው ማለት ነው ስለዚህ ይሄ ስህተት ነው ሁለተኛው እንዲህ በተባለበት አፍ ደግሞ ፍቅር ያሸንፋል ወይ ደግሞ የፍቅር ጉዞ ነው ይባላል
አያቴ ሞተው መሞት ስላለበት ነው ብለኸኝ እዚህ ጋር ስለፈቀደት ነገርን ከፈለክ ይሄ ሙድ መያዝ ነው አያቴ በድጋሜ ሞተው እኔ እንደሞትኩ ነው የምቆጥረው ገባ መሳለቅ ማለት ነው ያ ብቻ አይደለም ምናልባት የት ነበር ያልከኝ ድሬዳዋ አንድ ጅማ ምናምን ነገር ነበር ኮንሰርቱ መሰለኝ የተሰራው ያ ድሬዳዋና አካባቢዋ ላይ ያርፈን ቀሎ ዘሮች የነበከርዋሬ ዘሮች ጫለንቆ ላይ ያለቁት የነሱ መቃብር ላይ ቆሞ ከእንደገና ትኬትም እንትን እየተባለ ነው መቼስ እንግዲህ ሰው የሚገባው መሰለኝ እንደዛ ነው የሚተሰብ ኮንሰርቱ ሲባል ሆነ ሰው እየከፈለ ነው የሚገባው አይደል አያቱ ስለተገደለበት የጥይት ነው ልክ ገሎ እናትየውን የጥይት ካዛ እንደሚቀበል አይነት እንደዛ ነው የሳልኩት ነው ገባል ደፍረቱን በጣም በብዙ አይነት ነገር በታትኝ ሳይው እንደዛ ነው የሚቆጠረው ገብቶ አንደኛ በሰው መቃብር ላይ ሄዶ መክፈል ሁለተኛ ደግሞ መክፈል ብቻ ሳይሆን ብር መሰብሰብ ብቻ ብዙ ነገር እንግዲህ የተጋጨ ነገር ነው ሲጀመር ምናልባት ተረድተና ያቁምና የኦሮሞ ዝክር በላቸው ብሎ ሌላ ምን ይላል እንዴት እዚህ ጋር አስበዋል እንኳን እየተባልክ እዚህ ጋር ፍቅር ስትባል ዞሮ ይሄን አጫሉ አይደለም ይዘታቸው የኦሮሞ ዝመል ይፈቷቸዋል ይሰጣቸዋል ከዚህም በላይ ይልቁንስ ሙሉ ባይያዝበት ባይነካካ ይሄ መልካም ይመስለኛል አሁን ያለበት ነገር ጥሩ ስለሆነ አይ ከተባለ ደግሞ በምንም መልኩ ሲጀመር በምንም መልኩ ለድርድር የሚቀርብ አይመስለኝም ስለዚህ በዚህ ታይትል በተለይ በዚህ ታይትል ምናልባት ህዝቡን ወደ ኋላ መልሶ የኋላውን እንዲያይ ለማድረግ ወይ ደግሞ እንደ ሴታፕ ማለት እስቲ ምን ይላል እንደዚህ መናረግ በዚህ ጊዜ ምን ላይ ነው ያለው ብሎ ለመፈተሽ ከሆነ ያለው ወይም ያለነው እዚህ ደረጃ ላይ ነው ምንም ጥርጥር የለውም ወደፊትም ከዚህ በተሻለ ደረጃ ላይ ለመድረስ ነው የሚሄደው የኦሮሞ ትውልድ ስለዚህ ነበር ለፈልግ መልካም እኔ አልቻልኩም አጫሉ እንግዲህ ወደ ሌላ ጥያቄ ልጓዝ አጫሉ አንተ ራስህን እንድታውቅ ያደረገህ የቡርቃ ዝምታ መጽሐፍን አንብበህ ነው እንደው የኦሮሞ ህዝብስ የቡርቃ ዝምታን መጽሐፍ አንብቦ ነው ታሪኩን እንዲያውቅ ያደረገው አራራ በእናት እኔ እግዚአብሔር ይመስገን አያቴ 107 አመቱ ነው ወራታ ጀባ ጎዴ ይባላል ገባ መጽሐፍ አንብባ ያስፈልገኝም እሱ ራሱ መጽሐፍ በነገራችን ላይ እኔ ተወልጄ ያደግኩት አምቦ ነው ከአምቦ የአንድ ሰዓት ተኩል መንገድ ቱሉ ዲምቱ የምትባል ተራራ ላይ ሰራዊት ከ25,000 የኦሮሞ ተወላጆች እንዳለቁ ሰምቻለሁ በሱ አንደበት ገብቷል በተጨማሪም ደግሞ ኦሮሞ ታሪኩን አቅም ለሚለው ወይ ደግሞ የቡርቃ ዝምታ ነው የኦሮሞን ታሪክ ያሳወቀው ለምደው ታሪክም አይደለም ከኦሮሞ ንጹህ ከኦሮሞ የምትወለድ ከሆነ አባት ስም ከፈለዋላ አንተ ማን እንደሆነ ከሰማ እንደሆነ አያቴ ማን እንደሆነ ለምሳሌ አጫለው እንዴት ሳቀው ነው እንዴት ቦንሳይ ጉርሜሳ አክቶላ ጅብቴ ደጋጋ ቁምቤ እያለ እስከ 14 ከፈለ እስከ ቦረና ኦሮሞ ድረስ ያስቆጥራል ከዚህ በላይ እንግዲህ ታሪክን መናገርና መንገር ማሳወቅ ከዚህ በላይ ያለ አይመስለኝም እንግዲህ አቢሲኒያዎች ምናልባት አይቻላትም እንግዲህ ከ3 በላይ ከ4 በላይ ሲቆጥሩ እና የዘርግንዳችንን ጥግ ድረስ እንቆጥራለን ምክንያቱም ታሪካችንን ስለምናውቅ ታሪክ ስላለን ማለት ነው ሌላው ዞሮ እንግዲህ በተደጋጋሚ ቡርቃ ዝምታን የጻፈው ደራሲ ስሙን ይቅርታ እንግዲህ የሱ ስም የሚነሳው ባኖሌ ጉዳይ ነው የሆነች ልቦለድ አድርገው ዝቅ አድርገው እንትን ያሉት ለነሱ መስላቸው ይችላል ሲጀመር እኔና አንተ ወይ ከነሱ ውስጥ አንድ ሰው የነሱ ጸሐፊ ነው የሚባለው እንግዲህ ያው የነሱ መጽሐፍ መቼ ውሸት ነው ምናልባት ሁሉም
ነገር ውሸት የሚመስላቸው ራሳቸው መጻፍ ያዘር ውሸት አንብበው ስለመጡ ይመስለኛል እንግዲህ 160 ዓመት ያስቆጠሩ አዛውንት አሉ እዛው አርሲ በህይወት አሉ ቆሌ ቆረጠማሉ በጣም እግዚአብሔር ይመስገን እንኳን አኖራቸው እሳቸው ስር ቁጭ ብለው የሚገርም እድሜያቸውን እንኳን የሚቆጥሩት ይሄን አይል ገዳ በልቻለሁ ነው የሚሉት ገዳ ማለት ስርዓት ነው ህግ ነው አንድ ሰው ይዞ በ40 ዓመቱ ልጅ ለልጁ ይተላለፋል ገብቷል አይደል እድሜው ስንት ነው ስትላቸው 30 ጊዜ ገዳም በልቻለሁ ነው የሚሉት ተመቷል ማለት ነው በ8 ዓመት ተመቷል ያመተ ነው የምትደርስበት ገብቷል ምኒልክ ወደ ኦሮሞ ምድር ዘልቆ ከመግባቱ በፊት ነው እኛ ዛውንት ያሉት በህይወት ይመስለኛል አይደል እንዴ ታዲያ የምን መጽሐፍ ማንበብ ነው ታዲያ የሚገርም ላይብረሪ ያለን ምናልባት ተስፋዬ ገብረአብ ከጻፈው መጽሐፍ በላይ እሳቸው ይናገሩ ይሆን ድሩን አግኝቶ ልክ እኔ አሁን እኔ በቀደም ነው የተወለድኩት እኔ ወይ የታሪክ ተመራማሪ አይደለም ወይ ፖለቲካ ተንታኝ አይደለም ገባ ማወቅ ያለብኝን ዕውቀት ግን አስጨብጦ ነው ያሳደገኝ እኔ ወጣውበት ማህበረሰብ ማለት ነው ለዛም ነው እንደዚህ በድፍረት የምናገረው አላፍርበትም አልፈራም ስለዚህ እነኚህ አዛውንት ብትጠይቃቸው ዝርዝር አድርጎ ይነግሩሃል ምናልባት እነሱንም መካድ ከሆነ እንግዲህ ምንም ማምጣት አይቻልም እያልከኝ ያለው አጫሉ የኦሮሞ አንዴ ፍቀድልኝ በአማርኛ ልታል እሺ ተረት ትችላለህ ከወደቁ በኋላ መንከባለል ለመላላጥ ነው ከወደቁ በኋላ መፈራገጥ ለመላላጥ ነው እንደዛ ተበስተቀረ አይመስለኝም በጭራሽ አይመስለኝም እያልክ ያለው የኦሮሞ ወጣቱም ሆነ ያለፉትም የኦሮሞ አዛውንት ስር ቁጭ ብለን ታሪክ ተምረን ታሪካችንን ጠንቅቀን እናውቃለን እንኳን የራሳችንንም የሌላውንም እናውቃለን ነው እያልክ ያለው በትክክል ግን እኮ እዚህ ጋር ደግሞ በሌላው ወገን የሚነገር ነገር ምን አለ መሰለ የኦሮሞ ህዝብ ታሪክ የአፈ ታሪክ ነው አፈ ታሪክ ስለሆነ ብዙም ተቀባይነት እንደሌለው ይናገራል ምናልባት እንደው ወደ መጽሐፍ ስላልተገለበጠ ይሆን አንተ ደግሞ አንኖ ላይ ሄደሃል ምን መጽሐፍ ልጽፍ ነበር እንዴ መጽሐፍ ቀላል እንደሆነ አርጌ ነው ማየው እሺ የሰማሁትን ነገር ወደ ወረቀት ገልብጬ ምናልባት መጪው ጄኔሬሽን እንዲያነበው ማድረግ ማለት እኮ እንዴ ምኒልክ በዛን ሰዓት ያደረገውን ነገር የግድ ይሄ ትውልድ በቦታው ኖሮ ወይ መስማት ነበረበት ወይ ቪዲዮ መቅረጽ ነበረበት የሆነ ነገር ነበረበት እንዴ ነው ወይስ ይሄ የ160 ዓመቱ ወይ ደግሞ የ130 ዓመቱ የ100 ዓመቱ አዛውንት ፈጥሮ ወይ ድርሰት የሆነ ሙቪ ነገር ለምንድን ነው የሚያወራው እንደዚህ አድርጎ ምን አይነት ፈጠራ ምናልባት በኦሮምኛ ሀተቱን ተለነመምቱ ይባላል ሌባና ልጇን አታምነው ምናምን እነሱ ውሸታሞች ስለሆኑ ገብተዋል ውሸት ነው ብሎ ነው የሚያምኑት ምክንያቱም የውሸት ታሪክ ነው ያላቸው ገብተዋል ለዛ ካልሆነ በስተቀር የሚያስጨንቃቸው አይደለም ለምንድን ነው እውነትን መቀበል ያቃታቸው ምንም ችግር የለም እኮ ለኦሮሞ ፍቅር ማስተማር ለቀባሪው ማርዳት ነው በሌላ ጎን እኮ የኦሮሞ ማለት የዋህ ነው ብሎ የሚናገራሉ እኮ ይሄ ህዝብ ያውቁታል እኮ ጠንቅቆ ምን አይነት ህዝብ እንደሆነ ፍርሃት እግዚአብሔር ያለበት ህዝብ እንደሆነ እኮ ከነሱ በላይ ማንም የሚያውቅል ምስክር የሚሰጥ የለም ገብቶሃል ስለዚህ ምን ችግር አለ ወደ እውነቱ ቢመጡና እውነት ለዛች ሀገር የሚያስቡ ከሆነ የሚያስቡ ይመስላል ለዛች ሀገር ጠላት እነሱን የሚያክል የለም ኢትዮጵያዊነት በስሜት አይደለም ኢትዮጵያዊነት በማስተዋል ለነጂው ነው ከተገኘ አረንጓዴ ቢጫ ባንዲራ ይዞ እንደዚህ እጅ ላይ አንዴ አንገት ላይ ያዙ ልሰካልበት ምናምን ስለተባለ አይደለም እና ካለ ለዛች ባንዲራ 84 ብሔረሰቦች ውስጥ ምን አይሉ እንደወደቀ እናውቃለን ለዛች ባንዲራ ታሪክ የሳር ከድሮ እስከ ዘንድሮ በምንም ብትል በጦር ሜዳም በኪነ ጥበቡም ብትል በሩጫው ብትል በምንም ብትል ለዛች ሀገር ማን ዘብ እንደቆመላት ያቋታል ጠንቅቀው ለፍጣት ግን እጃቸውን ይዛቸዋል
ሲዋን ስለ አንድ ኦሮሞ ጀግና ስለዛች ሀገር ለትውስቲ ስለ ኦሮሞነት የተናገረ ለነሱ ጣላት ነው ያችን ሀገር የሚበታትን ነው በጣም ብዙ ነገር ነው ሀገሩም አይደለም በጣም ብዙ ነገር ነው ለነሱ ኦኬ ለዛች ሀገር ጅሙተ ትልቅ ነገር ያደረገልና ጽፈውለት እስቲ ያሳዩን እስቲ እንደው አቅማቸው ጀባ ድንቅ መጃለስ ይላል ኦሮሞ ጎበዝን በግድ ይወዱታል እንደሚባለው አንዳንድ ጊዜ አቅማቸው በላይ ሆነና ወይ ስለ አዲስ ሀገር ጨረፍ ስለያደርጉ ይችላል ወይ ስለሆነ አንድ እንትን እንደው ወይ አብተ ጊዮርጊስ ዲነግለኝ ምናምን ከኦሮሞ ቅር እንዳይለው ብለው እሁን እንጂ ብቻ እጃቸውን እያያዛቸው ሌላው ልተገባ አይችልም ያቴ ማለት አጨርላይ በቃ ምንም ማድረግ አይችልም እንዴት ምን አይነት ስዕል እንደሚስሉበት አጣጥማለሁ ያ ነው አጣጥፉን ካላና ማንቶ ሌባናት ልጇን አታምንም እንደሚባለው ካልሆነ በስተቀር ሸኔ የሚያክ ማህበረሰብ የኦሮሞ ማህበረሰብ ነውርን በጣም የሚጸየፍ ማህበረሰብ ፍነፍራአት ያለው ፍቅርን የሚያክ ፍቅርን ሰጥቶ መቀበል የሚችል ማህበረሰብ አይደለም የራሱ በአድን እንደራሱ አርጎ ማሳደግ የሚችል ማህበረሰብ አንተ ያቀታል እንደዚህ አይነት ማህበረሰብ መልካም አጫሉ እንግዲህ የሞሬሽ ሊቀመንበር የተናገሩት ነገር አለ እሳቸውን ኮት ያረኩ ነው መናገረው አኖሌ ላይ የኦሮሞ ህዝብ ጡት የተቆረጠ እጅ የተቆረጠ የሚለው የአማራ ህዝብ ባህል እንዳልሆነ ጡት መቁረጥ እጅ መቁረጥ ብልት መቁረጥ የኦሮሞ ህዝብ ባህል እንደሆነ ይነገራል በኦሮሞ ባህል ውስጥ እንደዚህ ነገር አለ እንዴ አለስካ ሰማሁትም ከተጻፉ ላይ ባየሁትም እኔ ከሳቸው መስማት ይበላቸው ጌታ የተሞችን ብልት መቁረጥ ወይም መስለብ የኦሮሞ ባህል አይደለም በመጽሐፍ ተገዝቶ ውስጥ የእስራኤሉ ንጉስ ሳኦል ዳዊት የተባለውን በላሴማ በኋላ ንጉስ የሆነው ማለት ነው የሰለሞንን አባት መጥቶ ፍልስጤማውያንን ብልት ቆርጣ አምጣልኝ ነው ያለዛ ልጄን አልድርህም ነው ከዛ በኋላ ሄዶ የ200 ፍልስጤማውያንን ብልት ነው ቆርጦ አምጥቶለት የሰጠው ይህ እንግዲህ የሴሜቲኮች ባህል ስለመሆኑ ማረጋገጫ ነው እነሱ እንግዲህ የሰለሞን ዘር ነን ብለዋል የሚያስቡ አንድ ወቅት እንግዲህ ንግስት ሳባ ወደዛ ሄዳ የሆነ ነገር ይዛ መጣች መቼስ ቦሉ ታስሩት 15 ድል ያላቸውን ህፃናት በመስለብ የንጉስና የራስ አገልጋዮች የማድረግ ባህል ያላቸው የአቢሲኒያዎች ባህል መሆኑን የሚያረጋግጥ አንድ ቀያስ በተባለ መጽሐፍ ላይ አንድ የኢትዮጵያ ወዳጅ የነበረ የላቲን አሜሪካ የገነት ያለው አንድ ነጭ ጽፎታል ይሄ አቢሲኒያኖች ባህል ነው እሱ ራሱ የሚወዳብየን ያለው አረ ነገሩ ደግሞ እንግዲህ ይሄ ነው ብሎ የሚወዳብይ እሱ ወደዚህ ያላደቀው ጀመርቶ እኔ እንዳልኩ እኔ ታሪክ ተመራማሪ አይደለሁም እንዴ በተወሰነ መልኩ ታሪኬን አውቄ ማደግ ግዴታ ስላለብኝ ነው ይሄን ሁሉ እንትን ያልኩት እንጂ አንድ የኦሮሞ ሊቅ ብትጠይቅ አንድ የኦሮሞ ምሁር ብትጠይቅ ሲጀመር እንደዚህ በታመጣቸው ለቤቱ ተቀምጦ ማውራትም አይችልም ጀመር አንድ የኦሮሞ ሊቅ ማዛኔ ይገባል እነሱ ምንም ይቅርታ አድርግልኝ እንደዚህ አይነት እውቀት ካላቸው ማለት ነው እውቀታቸው ጭን ታክል ከሆነ ለበታቸው ነው ማለት ነው እና አንተ ለበታቸው ነው አንድ ለበታቸው ስለዚህ ምናልባት እውነት ለዛች ሀገር አሳቢ ከሆነ ያው እንግዲህ መልስ እየተፈታተን ነገሩ እየተፋ ወዴት ልንሄድ እንደምንችል አሁን መዛትም አያስፈልግም ደግሞ ስፔሻሊ የሰው ሀገር ላይ ሁሉም አይደለም መዛዛት ይመስለኝ ማለት ነውና ይሄ ነው በደፈናው እንግዲህ መልካም አጫሉ እንግዲህ አንዳንድ ኢትዮጵያውያኖች ወደ ኦሮሞ ሄደው ኢትዮጵያዊ ነህ ወይ ብለው ኦሮሞችን ሲጠይቁ ኦሮሞች አይ እኔ ኦሮሞ ነኝ ይላሉ ኦሮሞች ለምንድነው በኢትዮጵያዊነት ሊኮሩ ሊያምኑበት ያልቻሉበት ምክንያት ምን ይሆን
ሀገር ከከፈሉት ሳክሪፋይ የተፈታቸው ምላሽ እዛች ሀገር ላይ በዛች ሀገር ላይ እንዳይኩሩ አድርጓቸው ይሁን ይሄ ነው የኔ ስጋት አሁን ለምሳሌ በኢትዮጵያ ውስጥ እንደሚታወቀው ከ83 እስከ 84 የሚገመት ብሔርና ብሔረሰብ ነው ያለው አይደለ ተሳሳትኩ እንድታረመኝ እያንዳንዱ ሰው የራሱ ቋንቋ የራሱ ባህል የራሱ ሃይማኖት የራሱ ስርዓት መተዳደሪያ ያለው ህዝብ ነውና ስትጠይቀው አመጣጡን ሊነግርህ ይችላል አሁን ለምሳሌ አሁን ደግሞ የመጣው ነገር አለ አንተ አሁን ስፔሻሊ ኦሮሞ ካንተ እኔ ኦሮሞ ነኝ ካልክ እንዴት ኢትዮጵያ አይደለም ትላል እንዴት ከኢትዮጵያዊነት ኦሮሞነትን ለምን ታስቀድማለህ ተብሎ ከባድ ራስ መታት ነው በጣም ከባድ ተቃውሞ ሲጀመር ኢትዮጵያን ራሱ ኢትዮጵያ ከሆነች በፊት ምን ነበርሽ ብትላት አቢሲኒያ ነበርኩ ነው የምትል በ1940 እኮ ነው የተቀየረው ኃይለ ሥላሴ ነው በአዋጅ የቀየረው ከአቢሲኒያ ኢትዮጵያ እንድትጠራ እንግሊዝ ሀገር ሸሽቶ 5 አመት ከቆየ በኋላ ወደ ስልጣኑ ሲመለስ በ1940 ነው ኢትዮጵያ ከአቢሲኒያ ወደ ኢትዮጵያ የተቀየረችው ገብቷል እንግዲህ ሲፈልጉ አቢሲኒያ ይሏታል አሁንም ሲፈልጉ አቢሲ መድረክ ላይ ሁሉ እኮ አንተ አቢሲኒያ እንደ ኢትዮጵያ ምናምን ነገር ይሏታል ግን እዚህ ጋር መጣ አይ ኦሮሞ ነኝ ካልክ እንዴት አባክ እንዳልኩ እንግዲህ በዛች ሀገር ላይ ምናልባት ያ ሰው ካደረገላቸው የስነ ልቦና የበላይነት እንዲኖራላቸው ያደረጋቸው ሰው ቋንቋቸውን ነው ባህላቸውን ነው ያው አኛኩም ይሁን ኦሮሞውም ይሁን ወላይታውም ይሁን ሀዲዬ ወይ መላነሻሉ ወይ መላን ብቻ ተቀመጡ ለአመታቶች ተገዶ ወዶ ሳይሆን ተገዶ እንዳዳምጥ ተደርጓል ስሙንም እንዲቀይር በአማርኛ የሆነ ነገር ብቻ ካነሳነው አያልቅም ዝም ብለን እንትን ካላለው በስተቀር ምናልባት እንግዲህ ይሄን ሁሉ የምናነሳው ስለነካኩን ነው ብዬ ነው የምገምተው ትክክል ነው ምንድነው አንድ ያስታወስከኝ ነገር አለ እሳት ቢተኛ ገለባ ጎበኛው እንደሚባል ነገር ሆኖ ነው አጫሉ አንድ የሰማሁት ነገር አለ እስኪ በመጀመሪያ አጫሉ የአሜሪካን ቆይታ ምን ይመስላል መጀመሪያ መጠየቅ የሚገባ መጀመሪያ ያለበይክ በጣም አሪፍ ነው ከአገር ቤት ከመጣው ወደ 5 ወር ሊሞላኝ ነው 5 ወር ሞልቶኛል ማለት ይቻላል እስካሁን ወደ 9 ስቴቶች ሄጃለሁ በመሃል ለንደን ደርሼ መጥቻለሁ እጅግ በጣም አሪፍ ነው እኔ እንግዲህ አገር ቤት በነበርኩበት ሰዓት ወደ አረብ ሀገርና ወደ አፍሪካ ሀገር ነበር ሲሄድ የነበር ይሄ የመጀመሪያ ጉዞ ነው በመነሻው ኢንተርቴይንመንት ነው ወደ አሜሪካን ሀገር የመጣሁት መነሻው ኢንተርቴይንመንትን በዚህ አጋጣሚ ላመሰግነው እወዳለሁ እጅግ በጣም አሪፍ ነው በቃ ተመችቷል ማለት ነው አረ በጣም ይሄን ዶላር በቃ ጢባጥቤ ተጫወታችሁበት ጢባጥቤ እንዴ ነው ነገሩ በጋርድ ነው የምትንቀሳቀሱት ይባላል ገብቼ እስከዘረዘረው በቃ በጣም ነው አትረዳኝም እንግባለን አሁን እርግጠኛ ነኝ ጋርዶቻችሁስ እዚህ ጥላችሁ ነው የምትሄዱት ምን ነው ስማ የሆዱን ሲነግሩት የኮረኮሩት ያለ ይስቃላሉ ምን ነው ጋርዳ አስፈልገን መልካም አንድ የሰማሁት ነገር አለ እኔ ከመናገሬ በፊት አንተ ተናገረው ይሆን አሜሪካን የገጠመህ ምን ሰማህ ደግሞ መቼስ እንግዲህ ያው እናንተ ስትመጡ ሊገጥማችሁ የሚችለው ነገር ነው የሚገጥመው አጫሉ ሞል ገብተህ ነበር አሉ ሞል ገብተህ በቃ መያዣውና ማጠፊያውን ያጣራሉ ጠፍተህ በስንት ምክንያት የተገኘው ፖሊስ ጠርቶ ምናምን እንዴ ነው ነገሩ ሞሉ እኮ የአሜሪካ ሞሉ እኮ ነው አራዳ ገበያ ነው በጣፋይ ደንጋል እንደ ጂፒኤስ እንፈልገው ሞል ስማ እሺ የሞሉ እንኳን ሳይሆን የኤርፖርቱ ነው የኤርፖርቱን እስኪ ንገረኝ እሺ ምን ገጠመ ኤርፖርት ኤርፖርት ውስጥ ዝገባ እንግዲህ እጁ ላይ አይነት ማሽን የለም እጄን አልሰጥም ማልክ
ነው ያ ለናዲስ ነበርና አንድ ጓደኛ ያለ አቡ ዘለቀን ታውቀዋለህ በዞረኛ ዘፈኝ ቦራና ነውና እሱን በጎና ሳለፉት ምንም እንትን ሳይሉት እኔ ደግሞ በዚህ ኤርፖርት ይፈትሹኛል ምንድነው መስላለሁ እንዲያስፈታ ምን አቃለው እንግዲህ አልታይ ብለሃቸው ይሆናል መቼም ከቀጥነቴ እና እሱም ብሎ ነው ብዙም እንትን አይልም እና ያልፋለን እንደ ድንገት ባጋራሚ ነው ታሚሶ ወደ ዲጂ እየመጣና ዘማጅ ነው ታስገብቶ ትንሽ በጣም ተናደድኩና ታምዞ ስላቆየኝ ብዙ ነገር ስለጠየቁኝ ሲሄድ ጓደኛዬን ዘጋሁት ለካሬጅም ሰዓት እሱ ሲጠብቀኝ ነበር ለካ ዘግቼዋለሁ ገብቶ ለጃምቦ ካነገረው ማለት ነው እና ጫልኩ ተዘጋጋናለሁ ምን ሲሉ ፈረንጅ አጋጨን እና ነው እንግዲህ ገደርባ ቢወራው ነገር አላውቅም አይ መልካም እኔ ሰማሁት አጫሉ መፈተሻው ሳልታይ ብሎ ከቀጥነቱ ተነሳ በቃ ፖሊሶቹ ተጨንቀው ነው በስንት መከራ ነው የተገኘው አሉ አራዴን አይደለም የውስጥ አካልን የማይማሽን ነው እሱ እንኳን እነሱ እኮ ሲጀመር አንተማ ብትታያቸዋል እዛ ማሽን ውስጥ የሚከቱ መልካም አጫሉ በእውነቱ መልካም ጥሩ ጊዜ ያሳልፈናል አድማጮቻችንም እንደሚደሰቱ ተስፋ አደርጋለሁ አጫሉ በመጨረሻ ልታስተላልፍ የምትፈልገው መልእክት አስተላልፍና እንሰናባበታለን እንግዲህ ምንም አስተላልፈው ነገር አለ ያው ምናልባት ለዛች ሀገር ማሰብ የአንድን ማህበረሰብ ማንነት ባህል ቋንቋ ብዙ ነገሩን በማጣጣል ወይ ደግሞ ዝቅ በማድረግ እኔ አጥላሃለሁ በማለት ሳይሆን ተደብቀ ታሰበ ለዛች ሀገር አንተ ጥብስ አንተ ነው አንቺ እንደሚባለው ነገር ካልሆነ በስተቀር እኔ ነኝ የማቀል የተደረገብህ ነገር ትክክል ነው የዛሬ 100 ዓመትም ይሁን ድሮም ይሁን ዘንድሮ የሚደረግብህ ነገር ወደፊትም ትክክል ነው ብሎ አንድን ማህበረሰብ በዚህ ሰዓት እንትን ማለት በእሳት እንደመጫወት ነው ስለዚህ እንደዚህ አይነት አመለካከት ያላቸው ሰዎች ምናልባት እንትን ቢያሻሽሉት ከዚህ ዘመናዊ ቢያረጉ ታሪፍ ነው ብዬ ነው የምገምተው ሌላው ታውበት ማህበረሰብ ደግሞ አሁን ያለበትን ደረጃ የሚያውቃል ወደፊት ምን ማድረግ እንዳለበት የሚያውቃል ወደፊት ነው አመሰግናለሁ መልካም ተወዳጁ ድምጻዊ አጫሉ ሁንዴሳ ስለሰጠህን ማብራሪያ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ ስንሰነባበት በተወዳጁ ድምጻዊ ጃምቦ ጆቴ ዜማ ይሆናል ደህና ሁንልኝ አመሰግናለሁ Wanu makireti yomni laki alagan laki ajiruto laki abidena laki agarato wanu makodana arkuma warkamna arkuma waliamna afani waltana bilisumma kafna bilisumma afduna ya samina bocha sinama keneti ya dachina bocha Tutukan nakase namana ganteti girafuna kadame bullon fiata mayon ingubata kaminda chitwan sinamala taw kantiya taw kan sinanyata muka oda timukni bala kabu muka silki timukni bala kabne do fegiya il madira na magala pati sabni senan kabne ila fakotu gimbata fe socho ko sinoini dinalo undura dura so warkan kabini ajun
የተከበራችሁ አድማጮቻችን ፕሮግራማችንን እያበቃን ነው። ደህና ሁኑ ብለን ከመሰናበታችን በፊት አንድ አጠር ያለ መልእክት አለን። ስለ ምኒልክ ደጋግመን አወራን። የተገኘው ድልን እያጣጣምን አሁን ዘመቻ ወያኔ በሚል ደግሞ ፊቱን የኦሮሞ ህዝብ እንዳሆኑ በህብረት መነሳትና ፊቱን አዙሮ ወያኔን መገርሰስ ይጠበቅበታል። የምንፈልገውን የምንመኘውን ለማግኘት ህብረት ግድ ይላል። ዘመቻ ወያኔ መቀጠል አለበት። ምኒልክ እዚህ ጋር ያበቃሉ። አገራችንን ኦሮሚያን ነፃ ማውጣት ግድ ይላል። ዜማው ይቀጥላል። እስከ ሳምንት መልካም ሳምንት ቸር ያሰማን። Kuntupi harena makale lamiko ajese kanubu jiruki dirse biesa yachise harena makale lamiko ajese kanubu jiruki dirse biesa yachise dura patumini likiyomile gochisa sununu fayina madan ke nagadanisa patumini likiyomile gochisa sununu fayina madan ke Arrasuan unifne ya oromo arrasuan unifne akawan firador ku dadamne akawan firador ku dadamne inkabaru lamudi nasomne hoy segaja sunkenan tolle afan manu wali galle segaja sunkenan tolle afan manu wali galle segaja sunkenan tolle afan manu wali galle segaja sunkenan tolle
arraswaan hundifne yaa Oromoo arraswaan hundifne akka waan ofirraa dhorkuu dadhabne akka waan ofirraa dhorkuu dadhabne ingabaduu lamuutii na somne eegasaati sun kennan tolle afaan mannu walii